እባክሽን ልትሉ እንደምትችሉ አውቃለሁ። ግን አሁን እረፍዷል። ትኬት ምናምን ተቆርጦልኛል። ጨርሻለሁ። ሁሉንም ነገር ጨርሻለሁ። ይሄ የመጨረሻ ቪዲዮዬ ነው። የመጨረሻ በቃ እኔ ከዚህ በኋላ አልመጣም ወደ ሚዲያ። እናንተም መሰናበት ስላለብኝ ጊዜ የለኝም። በነገራችን ላይ ምንም አይነት ጊዜ የለኝም። ፈጣሪ ብሎ 1 ዓመትም ሊፈጅብኝ ይችላል፣ 2 ዓመትም ሊፈጅብኝ ይችላል። ግን ነገሮችን አስተካክዬ ወደ እናንተ መጥቼ እናንተንም በሰላም በጤና እንደማገኛችሁ ተስፋ አደርጋለሁ። ያ ስላችሁ ወደዚህ ሀገር ሳይሆን በሚዲያ ለመመለስ ሞክራለሁ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ መጥቼላችኋለሁ። ያው ዛሬ መጣሁት እንግዲህ ጥሩ ነገር ይዤ አይደለም። ያው ሲመስለኝ ለእናንተ ጥሩም ነገር ሊሆን ይችላል፣ መጥፎም ነገር ሊሆን ይችላል። እሱን አላቅም፣ እንግዲህ እናንተ ናችሁ የምትወስኑት። ግን ለእኔ ይሄን ነገር ስነግራችሁ በጣም በትልቅ ሀዘኔታና ምንድነው የሚባለው ይሄ በተሰበረ ልብ ነው የምነግራችሁ። ምክንያቱም ከእናንተ ጋር በጣም ብዙ ጊዜ አሳልፈናል። ብዙ ነገሮችን አብረን አይተናል። ብዙ ነገሮችን ተቋቁመን እዚህ ደርሰናል እና ለእናንተ ይሄንን ቀለል አድርጎ መናገር ቀላል ነገር አይደለም፣ ትንሽ ይከብዳል።